ነገር አይደለም ከዚህ በኋላ ምክንያቱም በጣም ብዙ ነገር ሁላ አላየም። ኮሚኒቲ ፖስት በጣም እያየሁ ነበር። ቲክታክም ላይ እየሰራጨ አይቼ ገብቼ ያየሁት በቃ ተውኩት ሁሉንም ነገር። ቦስ ምን አይነት አላየም ምንም እስካሁን? እሺ ቆይ ላሳይ እና በጣም ይቅርታና ከዚህ በኋላ ምንም ላደርግ አልችልም። ኦኬ አዲስ ነገር ጭራሽን ያላየሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታዬ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈት አልሻም እውድም በግድ። ውስጤ ያለውን ስማኝ በገሃድ፣ አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን ቤተሰብ እንግዲህ የሀይሚና የብሩኬ ነገር በእንደዚህ አይነት መልኩ ይቀጥላል ብላችሁ ሁላችንም አላስብም ነበረ። በጣም ያሳዝናል ማለት ነው። ብሩኬ ራሱ በጣም ተስፋ ቆርጧል ማለት ነው። በጣም ስብር ብሎ እምሽክ ብሏል። እያለቀሳችሁ ውስጣችሁ እየተሰበረ ማልቀስ እየፈለጋችሁ ማልቀስ የማትፈልጉ ነገሮች አለው አይደለ? ልክ እንደዛ ነው የሆነው ማለት ነው። የውሸት ሳቅ ትኖራላችሁ። ማንኛችም ሰው ትንኖር የራሳችን ቁስልና የራሳችን ማንነት አለን። የውሸት ሰቅ እንስቃለን። በአሁኑ ሰዓት ደግሞ ብሩኬ የውሸት ሰቅ ፈገግት ይል። አሁን ፈገግታው የውሸት ፈገግታ ነበረ። በእንደዚህ አይነት መልኩ ሀይሚዬ ሰብራ ትሄዳለች ብዬ አላመንኩም ነበረ። አሁን በላይ ምንም ነገር አይመለከተኝም፣ እጄን ተዝ ላይ አውርጃለሁኝ፣ የማውቀው ጉዳይ የለኝም። ስለ ቤተሰብ በጣም ይቅርታ። አሁን በላይ እንዴት በራስ ታስወስድ ያለህ እንዴት እጅስ በእጅ ታስወስድ ያለህ ብላችሁ ለምትልም በጣም ይቅርታ ምናምን እያለ ብሩኬ በጣም ውስጡ ተሰብሮ ከምንም በላይ እየዘነ መጥቷል ማለት ነው። እንግዲህ ትናንትና ሚፍታህ ራሱ እየጠየቀው ነበረ እንዴት ምናምን ሲለው ይሄን ነገር አላየሁም ነበረ ላሳይህ በሁሉም ቦታ ይሄን ነገር ግን ላይ ምንም አልቻልኩም፣ በጣም ያሳዝናል ነገሮች እያለ ነበረ። ብሩዬ በጣም ተሰውሯል በትናንትናው ቪዲዮ በጣም ማለት ነው። ሁሉም አዝነዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችንም ሰላም ብያለሁኝ። ሰላማችሁ ብዙ ተረፍረፍ ይበል። በዓለም ዳርቻ የምትገኙ ውድ ሀገሬዎች ሰላማችሁ ሁሉም መኝላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ሸር እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ ማለት ነው። ሀባዮች ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። እንግዲህ ትናንትና በተፈጠሩት ነገሮች ማለት ነው አቶ ዲያኔ ተብዬው እንግዲህ አሁንም ተሰይ ህይወት ላይ ተሰው ማንነት ላይ አልወርድም ብሎ ባለው ነገር እንግዲህ ሀይሚዬና ብሩኬን በቀልድ ነገር የተጀመረ ፍራንክ ዛሬ ስር ነዶ ደርሷል ማለት ነው። ብሩዬ ራሱ በጣም የተሰበረው በጣም በሀይሚ እያዘንባት፣ ግን አብዛኞቹ እኛ ሴቶች ለሆነ ነገር ለመቸኮል በጣም እንሮጣለን። ለምንድን ነው? ከምንም በላይ ማለት ነው የሆነ መረጋጋት ራሳችንን ማረጋጋት ራሳችንን እንትን ማለት አንችልም። ለምን እንደሆነ ነገር አይገባኛል ማለት ነው። እና ሀይሚዬን ግና ዲያኔ ባደረግኩት ትናንትና እንግዲህ ብሩዬ አይቶ በጣም ውስጡ ተሰብሯል። አሁን በላይ ስለ ሀይሚ ማንም ሊጠይቀኝና ሊያገባኝም ሊመለከተኝም አልችልም። ታሁን በላይ እጄን አውርጃለሁኝ። ታሁን በላይ ስለ ቤተሰብም ተዝነግር እንዲያተራሱበት ታሁን በላይ አይመለከተኝም እንደዚህ ያለ ነገር እየተሰራ ብሎ ብሩዬ በጣም ልቡ ተሰብሯል ማለት ነው። የውሸት ሳቅና የማስመሰል ሳቆች እየሳቁ ሚፍታህ ራሱን ጠይቀው በጣም ውስጡ እየተነካ ታስፈልጉ የምትስቁ ታስፈልጉ ፈገግ የምትሉት ነገሮች አለው አይደለ? እንደዛ የውሸት ሳቅ አንገት በላይ ቢያክሱ አይገዱ የሚባል ነገር አለ ነው። ልክ እንደዛ ነው ማለት ነው። ብሩዬ ልቡ ስብር ያለው ማለት ነው። ሰው ማመን በቃኝ፣ ታሁን በላይ ሰው መቅረብ በቃኝ የሚያስብል ነገር ማለት ነው።
በጣም ከባድ ነው። በእንደዚህ እንግዲህ ደግሞ አቶ ዳኒ ተብዬው እንግዲህ ፋይናል አለኝ የራሴ የማወጣው ፋይናል አለኝ እያለ ያለው ነበር። ራሱ ተዋርዶ ተገኘ። ማን ነው እንግዲህ ሱሱ ያለበት ፋይኑን አውጥታበታለች፣ አዋርዳበታለች ማለት ነው። አታዋርዴ ማለት እንግዲህ ይሄ ነው እንግዲህ እያስፈራራ የዳኒ የብሩኬና የሱሱ ፋይናል አለኝ አወጣዋለሁ እያለ እንግዲህ ስትይዘት የነበረው ዙሮ ራሱ ላይ ረፋለ ማለት ነው። የምር ሱሱ ደግሞ ጀግና ሴት ናት። የምር በጣም ማለት ነው ከምንም በላይ ግን ሀይሚዬ ምን እንደነካት በእንደዚህ አይነት ነገር ምን አይነት እንደነካት አላቅም። የምሬ ነው። እኛ ሀይሚን የምናውቃት ጎበዝ፣ ጠንካራ፣ በራሷ የምትጓዝ ጠንካራ ሴት ነው። ሀይሚዬ ግን ምን እንደነካት በእንደዚህ አይነት ቦታ መገኘቷ እኔ እንጃ ማለት ነው። እንደዛ በማለቷ ራሷ ትታው መሄድ ነበር እንጂ ተመልሰ ወደ እሱን ማለት የለባትም ነበረ። ሱሱ ደግሞ ጎበዝ እና ጀግና ማለት ነው። ደፍተሽበት ኑሮ ላው ላይ ያንን የተሰራውን ኬት ፍትፍት አድርገሽ ኑሮ እንደዚህ አይነት ሰው በጣም አያስፈልግም። ጓደኛ ቅርቶ ለአንድ ቀን አያስፈልግም። እንደዛ አይነት ሰው የሰው ህይወት የሰው ማንነት የሚበጣብጥ ለራሱ የማይሆን ለሰው የማይሆን ግለሰብ ለማንም አይሆንም። ወይም ለራሱ አይሆን ወይ ለሰው አይሰም ወይ ራሱን አይኖር ወይ ሰውን አያስኖር። በጣም ከባድ ነው ከምንም በላይ። ብሩዬ ደግሞ ሁሉም ሰው የዘራውን ነው እና የሚያጭደው ሁሉም የስራውን ያገኛል። ግን እኛ ዛሬ አይደለም የሚቆጭ በኋላ ነው ሁሉም ነገር የሚቆጨንና ሀይሚዬ ደግሞ በኋላ ሁሉም ነገር ሊቆጫትና ሁሉም ነገር እንትን ይላል። ግን የተጠፋ ምራቅ መልሶ አይላስምና ብንቆጨው ቢቆጨን ምን ቢሆን ለእኛ ምንም ነገር ጥቅም የለም። የሄደ ነገር መመለሻው ሩቅ ነው። የሰው ልጅ ወደፊት እንጂ ወደ ኋላ አይመለስም አይደለ? ስለዚህ በእንደዚህ አይነት መልኩ ሀይሚዬ የሚገባሽንና የሚሆንሽን ሰው ታች ተማይገባ ሰዎች ጋር እንደዚህ መገኘቱ በጣም ያሳፍራል። በጣም ከባድ ነው። እኛ ሀይሚዬም በእንደዚህ አይነት መልኩ አልነበረም የምናውቃት። የምሬን ነው። ብሩዬ ደግሞ አይዞህ ጠንካራ ጀግና መሆን አለብህ ማለት ነው። የምር ጠንካራ ወንድ ነው። የምሬን ነው የምላችሁ። ብሩዬ ማለት ጠንካራ ጀግና ወንድ ነው። በቃ ወንድ ራሱን የሚያስከብር አዎ ፍራንክ አድርጓል። እንደ ማንኛውም ውስጥ ዛሬ እንደሚያደርጉት ሰው ፍራንክ አድርጓል። በፍራንኩ ደግሞ ይቅርታ ጠይቋል። ይቅርታ ራሱን የሚያከብር ሰው ለራሱ ክብር ያለው ሰው የብሩኬን ይቅርታ ይቀበል ነበር እንጂ በእንደዚህ አይነት ዙሮ እንትና ደግሞ ዳኒ ምን እንዳለ የራሴ ስላረኳት በጣም ደስ ብሎኛል። ከምንም በላይ ትመኘው የነበረው ነገር ዛሬ ተሳክቶልኛል ይላል አቶ ዳኒ ተብዬው ማለት ነው። የምትመኘው ሰው የሚያሳካለው ሰው የሰውን ታይሆን ለራስ የሚሆን ነው እንጂ የሰውን መቼም ቢሆን ልመኙትም አይቻልም። አይደለም ለራስ ማድረግ ማለት ነው። ግን አንተ ተፈጥሮ ምን አይነት እንደሆነ ይገርመኛል። የምር በጣም ከባድ ነው። ሀይሚዬን ትመኛት የነበረው ሴት ዛሬ በእጄ ስለገባኝ በጣም ደስ ብሎኛል። ሁላችሁም የደስታ ተካፋይ እንድትሆኑልኝ እያለ ነበረ ማለት ነው። እንደዚህ እያለ ለሀይሚ እየዘፈንላት እያለ ሰዓት ሱስዬ ከች አርጋ ሁሉንም ነገር በትንትን እናረገችው ማለት ነው። ከረሙ ደግሞ በቃ ጀግና ጓደኛ ማለት ደግሞ ከረሙዬ ጀዛከላ ኸይረን እናመሰግናለን። እውነት ነው። የራስን እያሳረሩ የሰው ምን ይባል ተረታለና የራስን ታያከብሩ ወደ ሰው እንትን ማለት ከባድ ነው። ለሀይሚ የራስን 4 ዓመት አብራህ የኖረችውን እዚህ ቦታ ያደረሰችን ትተህ በሰው ነገር ተለጥፈ በእንደዚህ ነገር መለጠፍህ በጣም ያሳዝናል። ከረሙን ግን ታናደንቀው አንቀርም ማለት ነው። እውነት የተናገረው ከረሙ የእሷን 30 ሺህ ታታከብር የሀይሚን ምን ቦታ ነህ ምን አገባህ በእንደዚህ አይነት ብሎ ያው ቪዲዮ ላይ ታችሁታል። ዲቪዲ ነው ወይስ ጠብ ነው የሚባለው? ተነፍቶ ነበር ባይፈጠር ነበር የሚጨንቀኝ። የምሬ ነው። ሰው ነበር እንትን ማለት ግን ሀይሚዬ በእንደዚህ አይነት ቦታ ፋሚሊዎችሽን ሁሉም ፋሚሊዎች ሰምረሻቸዋል ትናንትና ማለት ነው። ለብሩኬ ይሄ አልነበረም የሚገባው። ለብሩኬ ያን አይነት ቦታ አልነበረም የሚገባው። ለአንቺ ብዙ ነገሮች ብዙ ጻውነቶች ታውቃላችሁ። በአሁኑ ሰዓት ለፍቅር ለማንነት ብዙ ጻውነት መክፈል እኮ መታደል ነው። ታውቃላችሁ። ብሩዬ ደግሞ ለሀይሚ ብዙ ነገሮች እሷን ለማስደሳት እሷን እንትን ለማለት ነበር የሚጠራው። ግን እኛ ሰዎች ለእኛ የሚሆነን ሰው ተውጥተን ተማይሆነ ሰው ጋር ነው የምንወክለው። ለእኛ የሚገባን ሰው ተማይሆነ ሰው ጋር ለእኛ ተማይወክለን ሰው ጋር እንላለን እንጂ ሀይሚዬ እሺ እሷ አልጠራትም ምናምን ብለሽ እንተማሽ ደግሞ ተተሽ መሄድ ነበር እንጂ ተመልሰሽ ወደ እሱ እንደዛ ማለት ነው። ግን እዚህ ጋር የማዳምዬ ቅመሞች ሁላችሁንም ጠብቁ።
ራሳችሁን ጠብቁ። ብዙ የተናደዳችኋላችሁ። ትናንትና የሀይሚ ሰብስክራይብ እየተነሳ ይገኛል። ሀይሚዬ ሰብስክራይብ እያነሱባት ነው። የዲያኔም ሰብስክራይብ እየተነሳ ነው ማለት ሰብስክራይባቸው እየተነሳ ይገኛል በአሁኑ ሰዓት የሀይሚና የዲያኔ ማለት ነው። እንግዲህ ትወደድ ውድድ ትጠላ ጥልት ነው። ሰብስክራይባቸው እየተነሳ ነበር ትናንትና የዲያኔም የማነት ሀይሚዬም ማለት ነው። ሰብስክራይባቸው እየተነሳ ነው። ግን የሰው አንድና 2 3 ሰብስክራይብ ቢነሳ ለነሱ አይሞቃቸውም አይበርዳቸውም። የበለጠ እንትን ይላል እንጂ ማለት ነው። ግን ሀይሚ በእንደዚህ አይነት መገኘትሽ በእንደዚህ አይነት ነገር ቦታ መገኘትሽ በጣም ያሳፍራል፣ በጣም ያሳዝናል፣ በጣም ልብ ይነካል። ምን አይነት ነገር እንደነካሽ ምን አይነት ቦታ እንደማሽ አላውቅም። ስራም ቢሆን ፍራንክም ቢሆን በእንደዚህ አይነት ነገር አይደለም። የሰው ህይወት እየተበጠበጠ የሚወዱትን ሰው ከሚወዱት ጋር እያለያየ አይደለም። ይሄ ምን አይነት ስራ ነው? ከሚወዱ ሰው ጋር ማለያየት የራስ የማይሆነውን መከጀል፣ የሰው የሆነውን ነገር መከጀል። ይህ ታዲያ ምን አይነት ስራ ነው? የስራም እኮ የራሱ ቦታና የራሱ እንትን አለው። እና ብሩዬ ደግሞ አይዞህ፣ ሁሉም ነገር ለመልካም ነው፣ ሁሉም ነገር ለበጎ ነው እንጂ እንደዛ አድርጎ ራስን መጉዳት የለብም። ግን የሀይሚዬና የብሩኬ በእንደዚህ አይነት ነገር ይቋጫል፣ በእንደዚህ አይነት ነገር ገደል ይገባል፣ በእንደዚህ አይነት ነገር ውሃ ይበላዋል ብዬ አስብኩ ነበረ። ሁላችንም ዛሬ ነገ ይታረቁልናል፣ ዛሬ ነገ እንዲሆነው ይመጡልናል እያልን እያሰብን ነበር እንጂ በእንደዚህ አይነት ተለጣጥፎ ይመጣል ብዬ አላሰብኩም። መለጣጠፍ ደግሞ ለማንም አይጠቅም፣ ይጎዳል እንጂ ማለት ነው። ከባድ ነው። ሰው ማመን በቃኝ የሚባለው አባባል አሁን ነው። ሰው ማመን በቃኝ፣ ሰው ለማቅረብ ሰው እንትን ለማለት ትፈራላችሁ። አንዳንድ ነገር የራሴ ብላችሁ ብዙ ነገር አድርጋችሁለት ለፍቅሩ ለማንነቱ ብዙ ነገር ብዙ ጻነቶች ሰርታችሁ አሳልፋችሁ ያ ሰው በዚህ አይነት መልኩ ይገኝ በጣም ያሳዝናል፣ በጣም ልብ ይሰብራል። ሁሉም የራሱ ቁስል የራሱ ህመም አለው። መሳቅት አትፈልጉ፣ ግዴታ የሚያስቃችሁ ነገር አለ አይደለ? ብሩዬ በአሁኑ ሰዓት ትናንትና ሚፍታህ እያናገረው በቃ ታየት መሳቅት አይፈልግ፣ ፊቱ ፈገግ መልእክት አይፈልግ፣ በቃ ምንም ታይፈልግ የውሸት ሳቅ ይስቅ። ትናንትና ገና አየሁት ማለት ነው ብሩዬ ማለት ነው። እና ደግሞ ሚፍታዬ እናመሰግናለን፣ እንዲያንተ ያለ ጓደኛ ያብዛልን። እንግዲህ እነሱን አንድ ለማድረግ ለማስታረቅ እየጣረ ነበረ። እነሱ የሚያስቡት ሌላ፣ ሀይሚና ዲያል የሚመጡበት መንገድ ሌላ። እነሱን አንድ ለማድረግ ይህንን መክሮ ምን ብሎ ፍቅራቸውን አንድ ለማድረግ የሀይሚና የብሩኬን ፍቅር ለመመለስ እየጣረ ነበረ ሚፍታህ ማለት ነው። ግን ሀይሚና ብሩኬ ሀይሚና ዳኒ የሄዱበት መንገድ ሌላ፣ ብሩኬ ያለበት ሌላ። ወደ ከባድ ነው። ወዴት እየሄዱ ነው? እና እንደ ብሩኬና እንደ ማኑፍ እንደሚፍታህ ያለ ጓደኛ ይስጣችሁ። ጓደኛ ማለት ይሄ ነው። ትጣላ የሚያስታርቅ ትራራቅ አንድ የሚያረግ ይሄ ነው ጓደኛ እንጂ የራስን የሰውን ሰው እየቀሙ የራስ ማረግ የሰው ህይወት ማበላሸት እንደ ዝንብ ጥንቅል ማለት ይሄ አይደለም ጓደኝነት። የ4 ዓመት ፍቅረኛህን ያልሆንክ ግለሰብ ነገ ጧት የብሩኬን ህይወት በጥብጥህ ለኔ ያረጋለሁ ማለት ይሄ ዘበት ነው። ለ4 ዓመት ፍቅረኛህ ያልሆንክ ግለሰብ ለሀይሚ በምን ትሆናታለህ? በምን ምክንያት 4 ዓመት ስንት ያሳለፋችሁ ስንት መከራ ያሳለፈቻቱን ትተህ ዛሬ ሀይሚዬን የሰው ነገር ሞጨጨር መቼም አይሳካልህም። ይሳካልኛል ብለህ አስበህ ተሆነ ምንም ነገር እንደዚህ ያለ ነገር አንካሳውና እንትኑ ይበዛል እና በጣም ከባድ ነው ከምንም በላይ ማለት ነው። እና ብሩዬ አይዞን፣ ሁሉም ነገር ለበጎ ነው። አይታወቅም፣ አንድ ቀን ደግሞ ትታረቁና ሀይሚዬን ለራስ ልታረጋት ትችላለህ። እና በእንደዚህ አይነት ቦታ ብሩኬ ተስፋ ይቆርጣል ብዬ አላስብም። ብሩኬ በጣም ተስፋ ይቆርጣል። በቃ ከሀይሚ ላይ እጁን አውርዷል። ስለ ሀይሚ ታሁን በላይ አይመለከተኝም። በፋሚሊዎቹ ፊት ነው የተናገሩ። ስለ ሀይሚ ታሁን በላይ እንድታወሩብኝም እንድታነሱብኝም አልፈልግም። በቃኝ። ቤተሰብ ግን እንደዚህ ስትል ደግሞ ሁሉንም ይቅርታ። ስለዚህ እዚህ ቦታ እኔ ራ እየተጎዳሁ ነው፣ የኔ እየተሰበርኩ ነው፣ እኔ እየተጎዳ ያልኩ ብሎ ትናንትና ሁሉም ነገር ተናግሯል ማለት ነው። ግን በጣም ነው የሚያሳዝናል በእንደዚህ አይነት መልኩ ማለት ነው። ሁሉም ለበጎ ነው። ሀይሚዬ ግን ታይ
እንደው ምን ነካሽ ጨረቃዋ? እንደው ምን አይነት እንትን ነው የመታሽ? ግን የምር ይከብዳል ከምንም በላይ ማለት ነው። ከምንም በላይ ይከብዳል፣ ይደብራልም፣ ያስጠላልም። የምር ያስጠላል። አንቺም የእሱን ህይወት እያበላሸሽ እሱ ደግሞ ያንቺን ህይወት እያበላሻችሁ የሁለታችሁን ህይወት እየተበላሻችሁ ታዲያ ይሄ ምንድን ነው የሚባለው? አይከብድም? ይከብዳል። ከምንም በላይ የምር ይከብዳል። እና ይህን ይመስላል ሀባይቦችዬ ማለት ነው። ብሩዬ ጀግና ሁን፣ ጠንካራ ሁን። ሁሉም ነገር ያልፋል፣ እስከሚያልፍ ያለፋል ይባላል እና ያገሬ ልጅ ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ሁሉም ለበጎ በህይወት ፈተናዎች፣ እንደዚህ አይነት ፈተናዎች ጠንካራ ያደርጋሉ። ጠንክረን እንድንሰራ ጠንክረን እንድንገኝ ያደርጉናል ማለት ነው። እና ሀባይቦችዬ በሌላ ቪዲዮ ውስጥ የምንገናኝ በያላችሁበት አላህ ይጠብቃችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም፣ ጌታ አንድ ነው፣ እኔም እርሱ ነኝ እርሱም ከኔ ነው። ልሰቃይ ልሙት ያሻህን አርገኝ፣ ለኢስላም መሞት እድሉ አይገኝ። ልሙት ልሰዋ በአላህ መንገድ፣ ሽንፈታ ልሻ በውድም በግድ። ውስጤ ያለውን ስማኝ በገሃድ